እውነቱን ምነግርሽ ስወጣም አልፈኝ ከነጓደኛው ነው የተበቀልኳቸው። አባቴ የለኝም ሲጀመር። ምናልባት እንዳልሽው ህግ ካለ ዝም በይ እባክሽ። ወደዛ አባትሽን አትበይኝ። እንግዲህ ባልደረቦቼ ልክሽን ያስገቡሽ ይመስለኛል። ቀና በይ፣ ቀና ብለሽ እይ። ምንድነው የምታጓመንብሽ? ምን ልታረጊ ነው? አንቺን እኮ ነው ማዋራሽ። አንቺ እንደዚህ መቀር ይምጡ ልትጥራሽ ያስፈራራሽኝ ነው። በህይወትሽ ላይ ነው የፈረድሽው። ማናት በህይወቷ ላይ የፈረመችው? ቀና በይ። እፍረትሽ መሆን አለበት። ምንድነው የምትሰሪው ነገር እስካሁን ድረስ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ያረግሽ ነው? ኋላ የያዙሽን ሰዎች ታስታውሻቸዋለሽ? ቀና ብለሽ ነግሬሻለሁ። ራስሽ ነሽ በህይወትሽ ላይ የፈረድሽው። ከዚህ በኋላ ጭራሽ ታስፈራሪኛለሽ እንዴ? ዝም እኔ ተጠያቂ አልሆንም። ምን ልታደርሽብኝ? ባክሽ እስቲ ተናገሪ። በደንብ አሳይሻለሁ። ጭራሽ ያስፈራራሽኝ መሆኑ ነው? አልበቃሽም ነው ድብደባው? ራስሽ ነሽ መስመሬን አልፈሽ የመጣሽው። ድብደባውን አልበቃሽም መሰለኝ። አሁን እያንዳንዱ ነገር ትናገሪያለሽ ወይስ አትናገሪ? ድብደባው የምታቆሙ ይመስላችሁ ከሆነ ተሳስታችኋል። የማን ልብ ነው የሰጣት? ባካችሁ ትናገሪሽ አትናገሪም ወይስ የቀድሙ ነገር ይደገም? ምንድነው የምናለሽ? እያንዳንዱን ነገር ምን ሰሳይ ነበር? ይሄ በማይረባ በዚህ ቅጣልሽ መድኃኒት ልሰጥሽ። ለማባል ለራስሽ ቀና በይ በመጀመሪያ በስትክክል ቁጭ በይ። ፈርተሻቸው ነው እናቱ? እንግዲህ እንዳያችሁት ተመልካቾች አንድ ሁለት መባል ያስፈልጋታል ብዬ አስባለሁኝ። አላቅም እስካሁን ድረስ የተናገረች ያለችው ነገር ጭራሽ ያስፈራራችኝ ያለች በዚህ በማይረባ ቅጠል ለኔ ለባሌ መድኃኒት ልሰጠኝ። ራስሽን ያወቅሽ ራስ አይመስለኝም ነበረ። እናቱ ትናገረሽ ወይስ ለመጨረሻ ጊዜ እንግባ? ወደ ራስሽ አዞረሻል። ምን ነው የምነግርሽ? ጭራሽ ያስፈራራሽኝ ነው እንደለሽው። ምን እየሰራሽ ነበር አልሽኝ? ለባልሽ መድኃኒት እየሰራውልሽ እንደነበረ ነገርኩሽ። ላንቺ የደረሰን ጥቆማ ምን እንደሆነ ሲጀምር ታውቂያለሽ? ጭራሽ ተጠቁመሽ ነው የመጣሽው? አዎ ተጠቁሜ ነው የመጣሁት። ምን እየሆንሽ ነው ያለሽው? ምንድነው ጥቆማው? ጥቆማውን መጀመሪያ አንቺ እስካሁን ድረስ ታረጋችሁ የነበሩት ነገሮች እያንዳንዱ ስትነግሪኝ ቀጣይ የምነግርሽ ነገር ይኖራል። ሰማሽኝ? ሰው መድኃኒት ፈልጎ ይመጣል፣ መድኃኒቱን እሰጠዋለሁ። መድኃኒቱን ስትሰጪ ግን በአግባቡ አይደለም፣ በአግባቡ እየሰራላችሁ ራሱ አይደለም። ጭራሽ አታፍሪም እንዴ? ፈልገው ነው የመጡት፣ እኔም በሚያስፈልገኝ መንገድ እሰጥ። የሰማሽኝ ነው? አታናጂ። በመሸፋፈንና በማለት መፈራሽ ነገር እንዳይመስልሽ እሺ? ከትዕዛዜ ውልፍ ላለ ሰው ከዚህ በላይ ማደርጋለሁ። ምናልባት አላቅም፣ ምን ሰምተሽ ምን ተብለሽ እንደመጣሽ አላቅም። ማን ነኝ ብለሽ ነው የምታስቢው? ምን እንደምታወሪው? ማን እንደሆንኩማ ምናልባት ጥቆማ የሰጡሽ ሰዎች ነግረውሻል ብዬ አስባለሁ። አዎ ምን የሰጠሽ መሬት እንዴት እንደማይረባ ከዛ ደግሞ ጭራሽ አይደለም እያስፈራራሽኝ ያለሽ ነገር ደግሞ ይገርም። ምንም ነው መድኃኒት የማይሰራው አይደለም ሊሰራ ይቅርና አስታሞ የቀረ መድኃኒት ነው የሰጠሽ ለሰው ታውቂያለሽ። ምናልባት ፈልጊው ይሆን እሱንም ጭራሽ እያንዳንዱ ነገር እሺ ትነግሪኛለሽ? አሁን እንደምችል ነገርሻለሁ እኮ እያንዳንዱ ነገር ጀምሮም እየነገርኩሽ ነበር። እነዛን ግብረ አበሮችሽንም ከማምጣትሽ በፊት ቆይ ሲጀመር ማን ነኝ ብለሽ ነው የምታስቢው? እኔንማ ሰምተሽ ተነግሮሽ በይ ዱንፋሽ ምናምን እዛው እሺ። አሁን ሲጀመር ማን ነሽ? ምንድነሽ? ያደረግሻለሽ ነገር ምንድነው? ገና እንደምትታዩ ገና ለማንነቴ አውቀሽኝ ሰምተሽ ነው የመጣሽው። ምን እያረግሽ ነው? ለሚያስፈልጋቸው ሰዎች መድኃኒት እየሰራው እኮ ወንዶችን ለብቻ ተኩር አድርጋሽ ለሚያስፈልጋቸው ነገር እንግዲህ አንቺም ባሌን ነው እንግዲህ እንትን በይልኝ ብለሽ የመጣሽው። የራሴን ነገር አስተካክልኝ ብለሽ አይደለም። ለዛ በቃ ለባልሽ ማንንም ለባሉ ብሎ ከመጣ ለባልየው ብቻ ነው የምሰራው አይደል? አሁን እያንዳንዱ ነገር ያደረግሻቸው ስላመንሽ አመሰግናለሁ። በይ እኔ ስላንቺ መድኃኒት አይደለም ላምን ይቅርና በጣም ምንም ማትረቢ ነሽ ቢገባሽ። ሰማሽኝ? አሁን ከዚህም ባል ትናገርሽ አትናገሪ ምን ሰሳሪ እንደነበረ መድኃኒት እያዘጋጀሁልሽ ለኔ አይደለም ያልከለው ለባልሽ እንዳጠቃላይ ሰሰሪባቸው የነበሩት ነገሮች ምን ማለቅ ነው የሚመስልሽ? በይ እንደዚህ ነገር መፈራሽ መስሎሽ ነው? እዛው በይ አትጨማለቂ። አሁን ከዚህም በኋላ እያንዳንዱ ስታረጋቸው የነበሩት እያንዳንዱ አንድ ባንድ ትናገራለሽ ወይስ አትናገሪ? አይሰራም ይሄ። ምን እነግርሻለሁ? እሺ ወደ ጉዳይ ልግባልሽ መሰለኝ። ሳምራዊት የምትባልሽ ታውቂያለሽ?
ስማችሁን መዝገብ የሚይዝበት ምን በደንብ ነው የምታውቂው አትሰሚኛለሽ እኔ ስለስም አይመለከተኝም ኦኬ እሺ ያደረግሻትን ነገር እያንዳንዱን ልንገርሻ ምናልባት የአብዛኞቹ ሴቶች ታሪክ አንድ አይነት ስለሆነ ከዛ ውስጥ አንዷ ልትሆን ትችላለች ይቻላቃት አዝናለሁ ሳስበው ቅድም ውድር ላይ ጠገብሽ አይመስለኝም ነው መሰለኝ ለጠየቅሽው ጥያቄ ትክክለኛ መልስ ነው የተመለሰልሽ ምንም ሳምራዊት የምትባለው ልጅ ምን እንዳደረግሻት ባሏን ምን እንዳደረግሽ ታውቂያለሽ እኔ ማንንም ለይቼ አላውቅም ማለት ሴትዮ ያንቺን ስምም አላውቅም ሴትዮ ነገርኩሽ ምን እንዳደረግሻት ልንገርሽ ምን ያህል ነው እንደዚህ ያደረግሽ እሺ አሁንስ ምን ያህል ሰዎች እንደዚህ እንዳደረግሽ ቁጭ ብዬ እሱን ስቆጥራለሁ ጭራሽ ብዙ ናቸው ሲፈልጉ ያገኙኛል ብዙም ሆኖ ትንሽ የእናንተን ቁጥር የሚይዝበት ምንም አይነት ምክንያት የለም እስቲ መጀመሪያ ዞር ብለሽ ልይሽ ምን ስራሽ አሳፍሮሽ ነው ይዞርሽው ስራዬን ፈልገሽ አንቺ እንኳን ፈልገሽ ነው እንዴ አንቺ ጋር ተጠቆሜ ነው የመጣሁት በመጀመሪያ አንቺ ትረጅኛለሽ ቢያ አይደለም አንቺ ጋር የመጣሁት ያ ሁሉ ሰዓት እንደዛ መለፋለፍ አይጠበቅብሽም ነበር ምክንያቱም ካንቺ መረጃ ያስፈልገኛል ዝም ብዬ ለወድንሽ ወይም እንደዚህ ናት ሰው ባለኝ ብቻ አልፈልግም ከዚህ ጫካ ስለማያስወጣሽ ችግር የለውም ለቀድሞ አልበቃትም መሰል አንዴ ከት ይደረግና ስራሽን ታገኛለሽ እሺ አሁን በርዶልሻል ብዬ አስባለሁ ሴትዮ አንቺን እኮ ነው ማዋራሽ ምንም የመብራት ነው ያለ መብራት ጉዳይ እኮ አይደለም አንቺ ወደዛ በቃ አሁን በስትክክል ቁጭ ብለሽ ተናገር እያንዳንዱ ያደረግሽው ነገር ምንድነው ምነግርሽ እያንዳንዱ ነገር ታውቂዋለሽ አይደል ካፍሽ አውጫት እያንዳንዱ ያደረግሽው ነገር ለምንድን ነው ሳምራዊት ላይ እንደዛ ያደረግሽው ነገር ለምንድን ነው ሳምራዊት ከሊት አትበይኝ ሲጀመር አላቃቸውም በስትክክል ነው የምታውቂያቸው አላቃቸውም ያደረግሽው እያንዳንዱ ነገር ራስሽ ድርሻ ነው አሁንም አልበረደልሽም መሰለኝ ያደረግሽውን እያንዳንዱን ነገር ታውቂያለሽ ምናግርሽ ስለማውቀው ነገር ብቻ ነው እንጂ የግድ ወቂ ስለምትኝ ነገር አይደለም ምናግርሽ ያደረግሽው ነገር ምንድነው ስንት እንደዚህ ያደርገሻል መቼ ነው ጽፍ ስመዘግብ ወይም ደግሞ ታውቂያለሽ ለመረጃ እኮ አይደለም የፈለኩት ታውቂያለሽ ስንት ሰው እንደዚህ እንዳደረግሽ አታውሪ ዝም ብለሽ ዝባዝንኪ ስንት ሰው እንደዚህ ያደረግሽው ስራዬን ነው እየሰራው ያለሁት ቁጥር እየመዘገብኩ አይደለም በጣም እኔ ብቻ ነኝ ሰው እያልሽ ነው ያለሽው እና ትግስቴን አታፈታትኝ ምንም እኔ ብቻ ነኝ ሰው ያልኩት አንቺን እኮ የለም እንደዛም አላልኩሽም ንቀት ነው ታዲያ በስትክክል ከዚህም በኋላ ተናገር እያንዳንዱን ነገር እኮ እያንዳንዱ ምንድነው እያንዳንዱ ነገርማ ሳምራዊት ላይ ያደረግሽውን ነገር ነገርኩሽ ባሏን ስም ማንንም እንደማላቅ ነገርሻለሁ ባሏን የሰራሽውን ነገር እያንዳንዱ ታውቂያለሽ ሁሉም ሴት ስለባሉ ሊያሰራ ነው የሚመጣው እኮ ግን የእያንዳንዱ ነገር የምታደርጊያቸው ነገር ይለያያል ሁሉም ተመሳሳይ ነገር አይደለም የምትሰጫቸው እሱን ደግሞ ቀደም ተናግረሻል አንድ አይነት ነገር ነው የምሰጣቸው እና ቀደም እየዋሸሽ ነበረ ነው አይ እነግርሻለሁ ስራዬን አካሂዴን እነግርሻለሁ እንደዛ ነው የጠበቅሽው እሺ ምንድነው ያደረግሻቸው እያንዳንዱን ሰዎች በቃ አሪፍ ስለሆነ መድኃኒት ሰጣኋቸው አስፈላጊ ስለነበር ማይረባ መድኃኒት ያው ባሎቻቸው የት እንዳለ ታውቂያለሽ አዎ አውቃለሁ ለኔ መናገር አይጠበቅብሽ እሺ የት ናቸው ሁሉንም ነገር አውቄ እንዳረኩት እየነገርኩሽ እኮ የት ናቸው እያልኩሽ ነው ባሎቻቸው የሞተም አለ ሐኪም ቤት ያለም አለ ከቤቱ ሳይወጣ ጉዳት ላይ ያለም አለ ጭራሽ በድፍረት ነው እንደዚህ እያልሻለሽ አይ አይደለም እባክሽን ተይኝ በቃ ሳላስብ ነው ያረኩት እንድልሽ አትጠብቂ የስራዬ አንድ አካል እንደሆነ ነገርሻለሁ የስራሽ አንድ አካል አንቺ ጋር አምኑ ለመጡ ሰዎች ባሎቻቸውን መንጠቅ ነው ባላቸውን ቢያምኑማ እኔ ድረስ አለ ማን አስመጣቸው ነበር ሲቀጥል ደግሞ ጥሩ ነው ሁሉም ባሎቻቸውን ወይ በቃ ደስ የሚለው በሁሉም መንገድ በሄድ ወንዶችን አገኛለሁ እሱን ደግሞ በደንብ ተጠቀምበታለሁ ስለዚህ ወንዶች ናቸው ትክክለኛ ታርጌቶችሽ ነው እንደዚህ ታርጌ ነው በቃ አታድርቂኝ ነገርኩሽ አይደል በቃ በጣም አታድርቂኝም ድረስ በጣም የተናናቀን ያለሽ አሁን እያንዳንዱ ነገር ለምን ስታደርጊ እንደነበረው ለምንድን ነው እንደዚህ አይነት ስራ ውስጥ የገባሽ እንደምትታይ ገና ወጣት ነሽ ለምንድን ነው እዚህ ስራ ውስጥ የገባሽ ነገርኩሽ ፊትሽን አታዙሪ ወደዛ ማጥቃት እንደሆነ ነገርኩሽ ደጋግሜ እኮ ለምንድን ነው እዚህ ስራ ውስጥ የገባሽ የታይስ ተወለድሽ ያደግሽ ስምሽ ማን ነው ወንዶችን የግድ እንደዚህ ማድረግ ስለነበረብኝ አሁንም ያስቀረሻቸው ወንዶች ካሉ ብታመጭልኝ በዚህ አጋጣሚ ምን ያስቀረሻቸው ወንዶች ነው ደግሞ የምትዩ ገና የፈለኩት ገና ከዚህም በኋላማ ስራሽ ታውቋል ተጋልጠሻል እስር ቤት ነው የምትገኘው አይደለም ከዚህም በኋላ ወንዶች ልታገኝ ይቀርና በነገራችን ላይ እስር ቤትም ሰው ነው ያለው አዛም ስራሽን ተቀጥያለሽ ነገ እወጣለሁ አታስቢ ያን ያህል ለኔ እስር ቤት አስፈሪ ነገር አይደለም እንኳን ያንዳንዱ ነገር ተናገርሽ እንጂ እኔ የማስገባሽ እስር ቤት ነገ ልትወጪበት የምትይው ነገር አይደለም አታስቢ ያው ቀጣይ በህይወት ካገኘውሽ ምናልባት እንገናኛለን ብዬ አስባለሁ
ጭራሽ ግልጽ ነው የምናገረው። እስር ቤት ገብተሽ እንዴት እንደምትወጪና እንደማትወጪ አብረን የምናየው ይሆናል። አሁን ግን ወንዶች ላይ እንደዚህ የምታደርጊው ነገር ለምንድን ነው? አስፈላጊ ስለሆነ። ምኑን አስፈላጊ ሆነ? ወንዶች ላይ እንደዚህ ማድረጌ አስፈላጊ ስለሆነ። አስፈላጊ ሆነ ብለሽ እንድትመልሽልኝ አይደለም የጠየቅኩሽ ያለሁት። ለምንድን ነው እያልኩሽ ያለሁት? ለምን መሰለሽ? ምናልባት አንቺ ላታቂ ትችያለሽ። ባቅማ ባልጠየቅኩሽ ለምንድን ነው እያልኩሽ ነው ያለሁት። እኔ ክፍለ ሀገር ነው ተወልጄ ያደኩት። እሺ ክፍለ ሀገር ከመወለድሽና ከወንዶች ልጆች ጋር ምን ያገናኘዋል? ለነገርሽ እኮ ነው። ከቸኮልሽ መሄድ ትችያለሽ። አውሪ እና ግን እኔ አባቴ ብቻ ነበር የሚያሳድገኝ። እሺ እናቴ በህፃንነቴ ነበር ያጣኋት። በዛ ሰዓት ነው ብዙ ታሪኮች እንዳልነበሩ መሆን የጀመሩት። ማለት ምን እናት ብዙ ኢትዮጵያዊ እንደዚህ አይነት ታሪክ ያጋጥማል፣ ይታወቀም ነው። ያንቺ ታሪክ እንደዚህ ነገር ውስጥ ሊገባ የቻለው በምንድን ነው? በዛ ሰዓት ነበረ አባቴ ለሱ እድሜ እኩያ ለሆነ ሰው እኔ በ9 አመት አንስቶ የሰጠኝ ማለት እንድትጋቡ ነው ነው እንደዛ። እሺ ምንም አልመሰለሽም። ቀለል አድርገሽ እያየሽው ነው። በ9 አመት ምንም እንዳዝንልሽ አንዴ ምንም እንዳዝንልሽ አትጠብቂ። ምንም ነው ማላዝንልሽ። እየሰራሽ ያለውን ነገር እያንዳንዱን ነገር ቀልድ ነው እንደሚመስልሽ? አይመለከተኝም። እሱ እንዴት እንደማይወጣ በሴቶችም ስለምሄድበት ችግር የለውም። ለካ ሴቶችም ያው ናችሁ። እሱ እንዴት እንደማይመለከትሽ እናያለን። አትወጫትምም። አሁን ወደ ታሪክሽ ግቢልኝ አርፈሽ። እሺ በ9 አመትሽ ነበር። ከዛን ግን አባቴ እንደ አንድ ህፃን ልጅ ሳያየኝ በመጮቻ በመቦረቂያ እንደ ኩዮቼ በመሆነ እድሜ ምንም ስለማላቀው ነገር ምንም በማላቀው ነገር አንስቶ ለጓደኛው ሲሰጠኝ ምንም ርህራሄ ያልተሰማውም ነበር። እሺ ጓደኛውም ቢሆን በደንብ ያገናዝባል፣ በደንብ ያውቃል። በዛ ሰዓት የ9 አመት ልጅ ለማግባት ሲመጣ ምንም ነገር እንደማላቅ ያውቃል። እሺ ግን እሱ የራሱ ሁለቱም ቢሆን የራሳቸውን ፍላጎት ነበር ያዳመጡት። አባትሽ ለጓደኛው ሊሰጥበት የመቻለው ምክንያት ምን ነበር ታውቂያለሽ? ጓደኛው ስለፈለገ ብቻ ካንቺ ጋር መሆን። ኦኬ ታዩ ነበር ወደ እናንተ ቤት በመጣ ቁጥር ላይክ አባቴ ጋር ይመጡ ነበር። ስለዚህ አባትሽ ዝም ብሎ ነው ለጓደኛው የሰጠሽ አንቺ? አዎ። ቆይ ስንት እህትና ስንት ወንድም ነው ያለሽ? ብቸኛ ልጅ ነኝ። እናቴ እኔን እንደወለደች ነው የሞተችው። በምን ምክንያት ነው እናትሽ የሞተችው? አላቅም። ግን ካደኩ በኋላና የወንዶችን ጭካኔ ካወቅኩ በኋላ ምናልባት እናቴንም ገሏት ሊሆን ይችላል። አባቴ ያው ለነግርሽ ስለፈለኩ ነው እንጂ አባት አይባልም። ትሰምኛለሽ? እንደዚህ ላረገኝ ሰው ልጅነቴን እንደ ልጅ ላልኖር ላረጉኝ ወንዶች ደግሞ ገና የሚገባቸውን ነገር ማድረግ ጀመርኩ እንጂ አልጨረስኩም። ገና እየጀመርኩ ነው ያለሁት። ገና ምንም አልነካውም። እዚህ አዲስ አበባ ድረስ የመጣሁት ሁሉንም ነገር አስቤበት በደንብ አቅጄበት ነገሮች በየት መንገድ ቢሄድ እንዴት እንደሚስተካከሉ ስላወቅ ነው ያመጣሁት። ቆይ እሺ አባትሽ ለጓደኛው አብራችሁ እንድትሆኑ አደረገ። ከዛስ ምን ተፈጠረ? ከዛስ እና ካለምንም ራራይ ነበር ሁሉንም ነገር ሲያደርግ ነበር። ጓደኛው ማለት ነው እንደ ወንድም ነው። እሺ እየሰማሁሽ ነው። ቀጥይ። ያው ራሴን ማወቅ እስከምችልበት ጊዜና ማምለጥ እስከምችልበት ጊዜ ድረስ ከሁለቱም ማምለጥ አልቻልኩም ነበር። ቆይ አክስት ዘመድ አዝማድ ምናምን የሉሽም ነበረ? ለዛ ነው አርቀው የወሰዱኝ እንጂ ነበር አለሽ? አዎ ነበር አቅ ነበር። ግን ከዛ በኋላ ከሆነ ሰዓት በኋላ እዛ ሰውዬ ጋር መኖር ከጀመርኩ ከጊዜያት በኋላ ግን ሁሉንም ሰው ነው ማየት ያስጠላኝ። ማን እንደሆንኩ እንዴት እንደሆንኩ ካደኩ በኋላ ሂጄ አይቻቸው ነበር። ግን ማናቸውም አላወቁኝም፣ እንዲያውቁኝም እድል አልሰጠኋቸውም። እሺ ከአባትሽ ጓደኛ ጋር አብራችሁ ሆናችሁ በኋላ ምንድነው እያንዳንዱ የተፈጠረው ነገር? እያንዳንዱ ነገር እስቲ በዝርዝር ንገሪ። ምን እንድልሽ ፈልገሽ ነው? እንደዚህ ጭካኔ ውስጥ ሊያስገባሽ ይችላል አውቃለሁ። ያ ነገር የተፈጠረው ነገር ጥሩ ነው እያልክ እየደገፍኳችሁ አይደለም። ግን ደግሞ
አንቺን እዛ ውስጥ እንደዚህ አይነት ጭካኔ ውስጥ እንደዚህ አይነት ወንድ ልጅ የሚያክል ነገር ላይክ ምን ከመቀማት በላይ ምንም የሚያሳስብ ነገር ያለ አይመስለኝም። እንዴት ልትገቢበት ቻልሽ? ምኑ ላይ እንደዚህ አይነት ስራ ውስጥ ሲጀመር ነገርኩሽ እኮ ወንዶችን መበቀል ስለነበረብኝ የትኛውን መንገድ ያስኬደኝ ነበር። ያ መንገድ ደግሞ ከሁሉም የተሻለ ይሄኛው የተሻለ ሆኖ ስላገኘው ገብቼበታለሁ፣ ተምሬዋለሁ ትምህርቱን። ነገም ከነገ ወዲያም ዛሬ ምናልባት ልታሳስሪኝ ትችያለሽ። ሴት ከሆንሽ እንደ አንድ እንደተጠቃች እህት ካሰብሽ ግን ይሄ የሚያስይዝ ነገር የሚያሳዝርም ነገር አይደለም። እንደዛ ብለሽ ካሰብሽና የምታሳስሪኝ ከሆነም ግን እውነቱን ምነግርሽ ሰውጣም አልተውም። ጭራሽ ሴቶችም ጠላቶቼ ናቸው ማለት ነው። እቀጥልበታለሁ። ሲጀመር ከአባትሽ ጓደኛ ጋር ሆንሽ እንዴትስ ወጥተሽ በየትኛው በስንት አመትሽ ነው የተማርሽ እንደዚህ አይነት ትምህርት? ከዛም በኋላ እዚህ ደረጃ ድረስ እንዴት ልትደርሺ ቻልሽ? እንዴት ሰዎችን አወቅሽ? ሰዎችስ እንዴት እንደአንቺ ሊመጡ ቻሉ? በ14 አመቴ ነው የወጣሁት ከሱ ጋር። እንዴት ልትወጪ ቻልሽ ከሱ ውጭ? ያው አምልጭ ነው። ከዛ በፊት ምንም ስለማላቅ የትም ስለማልሄድ በጣም ተመልሼ ስለምሄድ ያሰበው እንደ ሁል ጊዜ ወጣለች ብሎ ነው። እና በ14 አመትሽ ምኑን አውቀሽ ወጣሽ? በ9 አመቷ ማለት ነው በቤተሰቧ ተድራ አግብታ ያልፈለገችው ነገር ተደርጎባት ለወጣች ልጅ 14 አመት በጣም ብዙ ከብዙም በላይ ነው። እሺ እና ታዲያ ያው ሁሉ ለተደረገች ልጅ 14 አመት ትንሽ ነው ብለሽ ታስቢያለሽ? ምናልባት አንቺ በዛ እድሜሽ እንደ ልጅ እየተጫወትሽ እንደ ልጅ እየቦረቅሽ ምንም ማታቂበት እድሜ ሊሆን ይችላል። እኔ ከዛ በፊት ባሉት እድሜ ነው ሁሉንም ፈተናዎች የተጋፈጥኳቸው። ቆይ እሺ ከ14 አመትሽ በኋላ ምን አደረግሽ? የትስ ሄድሽ? ብዙ ነገር ማጣራት ላይ ነበር የገባሁት መጀመሪያ እና እንደዚህ አይነት ትምህርት የሚሰጡ ሰዎች እንዳሉ አወቅኩኝ። ማለትም እንደዚህ መድኃኒት ቅመማ ምናምን የሚያስተምሩ። መድኃኒት ቅመማ? በዛ እድሜሽ ታዲያ ምንም ሳያውቁ እንዲሁ አስተማሩኝ ነው እያልሽኝ ያለሽው? በርሳት ከፊ በቃ ስራ በዋነኝነት የሚፈልጉት ስራውን በደንብ ተምሮ ከዛ በኋላ ገቢ የሚሰበሰብላቸው ሰው እንጂ መጀመሪያ ከፍለሽ እንድትገቢ አይደለም። እሺ ከዛም በቃ ሄድኩ እዛ ለተወሰነ ጊዜ እዛ እየተማርኩ ነበረ። እሺ ያው ነገርኳቸው ማለት የደረሰብኝ ምናምን አልነገርኳቸውም፣ ግን ሁለቱም ቤተሰቦች በህይወት እንደሌሉና ራሴን ማስተዳደር እንደምፈልግ ነበር የነገርኳቸው። በዛ ሰዓት አባትሽ የለም ነው በህይወት? መድኃኒት መስራቱን ከቻልኩ በኋላ ነው ተመልሼ ሂጄ ያየሁት። በዛ ሰዓት ግን ምንም አላቅም ነበረ። ይኖር ይሙት አላቅም ነበረ። ስለዚህ ለነሱ የነገርሻቸው ውሸት ነው አባትሽ መሞቱን? አባቴ የለኝም ሲጀመር። አባቴ ለኔ የሞተው በ9 አመት አውጥቶ እንደዛ ለሱ ጓደኛ ለሆነ ሰው የኔ ልጅነት ሲያበላሽ ነው የሞተው። እሺ በ14 አመትሽ እነሱ ጋር ገባሽ፣ እነሱ ማስተማሩሽ፣ ያንዳንዱን ነገር ቀስ በቀስ እየለመድሽ። ከዛስ ምን አደረግሽ? ከዛ በኋላ ከዛ እኔ ያው ዋና አላማዬ ይሄኛው ስለነበረ እዚህኛው ላይ ትኩረት አደረኩ በደንብ። እሺ ከዛን ግን መጀመሪያ ሂጄ አባቴን ከነጓደኛው ነው የተበቀልኳቸው። ምን አረክሻቸው? ሁለቱም ሰውነታቸው ፈንድቶ እንዲሞቱ ነው ያረኳቸው። ምን? ከዛ በፊት ግን በቁስል በደንብ ተሰቃይተዋል። በደንብ እኔ የተሰቃየሁትም ያህል ባይሆንም በደንብ ተሰቃይተዋል። የት አግኝተሻቸው ነው በቁስል እንደዛ ሊሆኑ የቻሉት? የት ወጣውላልሽ? ምን አይነት ተመለስኳ። የት ነው የተመለሽው? ወደ ነበሩበት ቦታ። የምታወሪው ነገር ታውቂዋለሽ? የገዛ አባትሽን አትበይኝ። አትጩይ። በ9 አመቴ አውጥቶ ለአውሬ የሰጣ አባቴ የለኝም። አትጩይ። አዎ አንቺ ምንም ስላልደረሰብሽ ምንም ላይ መስልሽ ይችላል። ለኔ ግን ህመም ቁስል ነው። እሺ ለመንግስት አካላት መናገር ትቼ ነበረ። ይሰራሽ ያለሽ ነገር ትክክል አይደለም። በገንዘብና በዘመድ ለሚሰራው ህግ ሂጄ ጭራሽ ለራሴ መግደያ የባሰ ነገር ላዘጋጅ። በህይወት እንዳለው የት እንዳለው አውቀው ጭራሽ ይግደሉኝ። ለነገሩ ገለውኛል። ሁለተኛ ሞት ይግደሉኝ። ቆይ የራስሽ ጉዳይ። ከዚህ በኋላ ያንቺን ቆይ ወይም ያንቺን እንደዚህ ለምን ወደሽ ነው የሚል ነገር ልሰማ ሳይሆን ህግ እሰጥሻለሁ፣ አሳስርሻለሁ አይደል ያልሽው? ነይ ተነሽ እንሂድ። ሳይቀርልሽም ግን እያንዳንዱ ነገር ተናገሪ። የታረክሽው ከዛም በኋላ ምንድነው የተፈጠረው? አባትሽና ጓደኛውን ከገደልሽ በኋላ ያው ሰው ይቀብራቸዋል። ምን አገባኝ ከዛ በኋላ እላለሁ። የት ሄድሽ አንቺስ? ከዛ በኋላ እየዞርኩ ወንዶችን እያጠቀው ነበር።
ጌታ አግኝተሻቸው ልክ እንዳንቺ ባላቸውን ሳይወዱ ቀርተው መጥተው የሚያሰሩልኝ ብዙ ሰዎች አሉ። እኔ ሳለፋ ሳልደክም ወንዶችን ሂጅ አገኛለሁ። ሲጀመር እኔ ባል የለኝም። አንቺ ጋር የመጣሁት ተነግሮኝ ነው። ዝም በይ እባክሽ ወደዛ። ስለተማታሽ የምትለወጪው ነገር ያለ እንዳይመስል። እያንዳንዱን ነገር እንዴት እንደሚለወጥ አሳይሻለሁ። በላይ የሆኑ ብዙ ስቃዮችን አሳልፌያለሁ። እየሰማሽኝ ያለሽ አይመስለኝም። እና ላይክ ምን ባደርግሽ እንደሚገባሽ አላውቅም። እየሰማሽኝ ነው? ነግሬሻለሁ። ሁሉንም ብትመችኝም ብገይኝም ምንም ብታረጊኝ ምንም እንደማይመስለኝ እኮ ነገርኩሽ። እሱን እያንዳንዱ ነገር ከነገርሽኝ በኋላ እንዴት ምንም እንደማይመስልሽ ማሳየሽ ነገር ነው። እሱን ስትሄጂ እናያለን። ምናየው ነገር ይሆናል እያንዳንዱን ነገር። አሁን ቀጣይ እያንዳንዱን ያደረግሻቸው ወንዶች ስንት ናቸው? እና ለምን እኔ ከቁጥራቸው ችግር የለብኝም። ምክንያቱም ይሄን ያህል ካጠፋው ይበቃኛል ብዬ ሳይሆን ስራውን የጀመርኩት በየትኛውም አጋጣሚ ወንዶችን ካገኘው አልምራቸውም ብዬ ነው። ለዛ ቁጥር እየያዝኩ ስዞር አልገኝም። ሲጀመር ሴቶች አንቺ ጋር በምን አውቀውሽ ነው መጥተው እንደዚህ ሊያሰሩት የሚችሉት? ማንነሽ? በምን አወቀሽ? እንዳወቅሽው ማለት እኮ ነው። ልክ ገና ጀማመሪ ነው አልሽ እኮ። ገና የጀመርሽው እዛ ሄጄ ነው አልሽ። እንዴት አወቁሽ? በቃ ይሄ የሚታወቅ ነገር እኮ ነው። አንቺ እንዳወቅሽው አንድ ሰው ከሰማ በቂ ነው። እኔ ያወቅኩት ሰው ላይ ጉዳት አድርሰሽ ነው። በቃ እኮ ምንም ነግርሽ ነገር የለም። ሁሉንም ጨርሻለሁ። ሁሉም ወንዶች አሁንም አላቆምኩም። ምነግርሽ ነገር ሰውጣም ማቆመው ነገር አይደለም። ምናልባት እንዳልሽው ህግ ካለ ትንሽ ጊዜ ነው ቢያስረኝ። ከዚህ አሁን ይሄ እያንዳንዱ ያወራሻት ነገር ተቀርጿል። ከዚህም በኋላ የትድትም አታመልጭም። ሳምራዊት ያረክሻትን ነገር ደግሞ አንድ ባንድ ትከፊያታለሽ። ካንቺ በኋላ ከዚህም በኋላ ካንቺ ጋር ማውራት ነገር የለም። ውጪልኝ፣ አስወጡልኝ፣ ውጪልኝ፣ ተነሽ። ተመልካቾች እያንዳንዱ ነገር ያያችሁት ይመስለኛል። አይታችሁታል ብዬ አስባለሁኝ። እቺ ጠንቋይ ተብዬዋ ስታደርግ የነበረው እያንዳንዱ ነገር በመጀመሪያ የሄድኩበትና እኔም ላሰራ ፈልጌ መስሏት ነበረ። ግን አጨራረሴና አደራረጌ ጭራሽ አንቺንም እንደዚህ ሰራላችኋለሁ እንደዚህ አልሰራላችሁም እያልሽ እያወራች ነው የምትገኘው። እቺ ለሚመለከተው አካላት ሰተን የተገቢውን ቅጣት ታገኛለች ብዬ አስባለሁኝ። ጭራሽ እወጣለሁ እያልሽ እየተናገረች ነው የምትገኘው። ምን አይነት የልብ እንደሰጣት አላውቅም። አዎ የተደረገባት የተፈጸመባት ነገር አጸያፊ ነው፣ የሚሰቀጥጥ ነገር ነው። ግን ደግሞ በዚህ ልክ ላላደረጉባት ገና ለገና ወንድ ነው እንደዚህ ያደረገኝ ብሎ ምንም የማያውቁትን ወንዶችን እያደረገቻቸው ያለች ነገር በጣም ስህተት የሆነ ነገር ነው። ይሄም ነገር መታረም አለበት ብዬ ነው ማምነው በእኔ በኩል። እና ደግሞ ለተገቢውን ቅጣት ምታገኝ ይሆናል ህግ ጋር ሄዳ። እናንተ ግን እስከዛው ድረስ ከዚህም በኋላም ላለው ነገር 1000 ፎሎወር እንድታስገቡኝ እፈልጋለሁኝ። ምንም እየተንቀሳቀሳችሁ አይደለም። በጣም ወርዶብኛል እናንተ ኮሜንትም ላይክም እየሰራን ያለው ነገር እንደምታዩት በጣም በዝናብ በምን ለእናንተ ይሄን መረጃ እያስተላለፍንላችሁ የምንገኘው በጣም በብዙ ውጣ ወረድ ነው። ግን እናንተ ደግሞ ይሄን ነገር አይታችሁ ሰምታችሁ ባላየ አትለፉ፣ እርዱን። ላልሰሙት አሰሙ። ይሄ መረጃ ሌላ ሰው ደርሶ በጣም ብዙ ይጠቀሙታል ብዬ አስባለሁ። ሌላ ሰው ሼር ላይክ ኮሜንት የእናንተ ማስተያየት ደግሞ ያስፈልገናል በሚገባ። እንደዚህ አድርጉ እንደዚህ ጨምሩ የምትሉ ነገር ካለ ደግሞ ኮሜንት ላይ አስቀምጡልን። እና ግን አስጠንቅቄ የምነግራችሁ ነገር ሰብስክራይብ አድርጉ፣ 1000 ፎሎወር አስገቡን። ቢያንስ ይሄን ሁላ ነገር እያደረግንላችሁ ያለው ህብረተሰቡ ጋር ደርሶ ተገደራሽ እንዲሆንና ህብረተሰቡ እንዲጠነቀቅበት ነውና ይሄን ነገር እየሰራን ያለነው። ካልታየና እየሰራን ያለነው ነገር እናንተ ጋር ካልደረሰ ምን ሆነ ተጎድተን እናንተ ተጠቀሙበት ይሄን ነገር ከሚቀር እያንዳንዳችሁ የምታዩ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ የእናንተ ድጋፍ፣ የእናንተ ሰብስክራይብ ያስፈልገናል። ለህብረተሰቡ ለማህበረሰቡ እንድንደርስ ተደራሽነታችን እንዲሰፋ አድርጉ። ስለዚህ የአኪባ ቤተሰቦች ከዚህም በኋላ ያለውን ነገር እሷን ወደ ህግ አሳልፈን መስጠት ይሆናል። የሳምራዊትንም ጉዳይ የባሏን ነገርም ተጋቢውን ወደ ህክምናም ይሁን ወደ ጸበል ቦታ ከሁለት አንዱ እያመቻቸንለት ነው የምንገኘው። ጤናውን ተጠብቆ እሱን ደግሞ ያለበትን ሁኔታ ለእናንተ የምናሳውቃችሁ ይሆናል። እስከ ስለነበራችሁ እናመሰግናለን። ደህና ሁኑ።